እንደ ጅብ መሬት እየቆፈርኩ ምናምን ያገኝ። እንዴት ነበረ ምግብ? እንዴት በላህ? እንዴት ጠጣህ? በጣም እንደሚያስፈራ አውሬ ልተናኮሳቸው ሞክሬ ከካሜራው ከወጣው በኋላ ጫካ ውስጥ ነው የገባሁት። ፈትኖኝ ያውቃል፣ ግን አሳፍሮኝ ያውቅም አውቃለሁ። ያን እምነትም ስላለኝ መጋፈጡን ፈልገዋል። ልብሴ ተበላሽቷል፣ ላይ የነበረው ልብስ አንተንም ሳይቀር ጅብ አደርግሃለሁ። በጣም ከባድ ነው። ያው ሁሉም ነገር አለፈና ለበጎ ሆነ። ሌሊት ይጮህባቸዋል፣ ይደበድባቸው፣ ይይዛቸዋል። ቤት ውስጥ እንደ ጅብ ያጓራል። ብዙዎች ለምድር በረከት መሆን የሚችሉ ሰዎች ሲፈተኑ ሳይ ያመኛል። ስለዚህ ከነበሩበት ቦታ ተሰብስበው ሲመጡ እያጨበጨብኩ ነው። መኪና ውስጥ አስገቡኝ። ራሴን የተወሰነ አላውቅም ነበር። ቅማልና በቁጥር ቅማሎቹን ጠርታና የብብት ፀጉር ይዛቸው ነው የእሱን እፈተዋለሁ ከዛ አለች። ያኔ ነው ተለዋወጠች፣ እኔንም ለወጠችኝ ወደዛ። ከዛ በኋላ ያለውን ነገር ቪዲዮ ላይ ነው እንጂ ያየሁት ብዙም ማውቀው ነገር አልሆነም ማለት ነው። አንተም ቢሆን በጌታ በኢየሱስ ክርስቶስ በአራት እግር እንድትሄድ አደረግሃለሁ ማለት አምላኬን ስለማውቀው ጌታዬን ስለማውቀው በጌታ በኢየሱስ ክርስቶስም ያልኩ ገስጽ ነበር። እምነት ጎሎት ነው እንጂ እውነት ዘላለም እንደዚህ ሊሆንም አይችልም ነበር። ይህንንም ስም ሲጠራ በእምነት ስላልጠራው ነው እንጂ ቢጠራ ኑሮ ሊቋቋሙ አይችልም ነበር እያልኩ ነበር። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የወርቀ ዘቡ ቤተሰቦች፣ እንግዲህ ዛሬ ለየት ባለ ስፔሻል ፕሮግራም የተገናኘ ነው። ምንድነው? ሰሞኑን ታውቃላችሁ ዘላለም የነበረበትን ሁኔታ ምን ያህል ስንጨነቅ እንደነበረ፣ እሱን ፍለጋ ያደረግነው ነገር፣ እንደገናም ደግሞ እሱን ስለሚያውቁ ሰዎች የተለያዩ ሰዎችን እየጠየቅን ለማግኘት ሙከራ እያደረግን ነበር። ያልገባንበት ጉድጓድ አልነበረ። ያው በመጨረሻም ተሳክቶልን ዘላለምን በሰላም ሰውነቱም አካሉም ሳይጎዳ በጥሩ ሁኔታ ስላገኘነው እንግዲህ ደስ ብሎናል። እንግዲህ የሆነ ቦታ ላይ ዘላለምን አገኘዋለሁ። እሱን አግኝቼ እንኳን ፈጣሪ ያተረፈ ብዬ መልካም ምኞቴን እገልጽለትና በጊዜውም ስለነበሩ አንዳንድ ሁኔታዎችን የምንጨዋወት ይሆናል። አብራችሁን ሁኑ። እንግዲህ ዛሬ ትንሽ ቅር ያለኝ ነገር ቢኖር ካሜራማን ዴቭ አይደለም። ዴቭ ያው እንደምታውቁት ትንሽ ችግር ደርሶበታል እና ከእሱ ጋር ባለመሆኔ ትንሽ ፕሮግራሜ ሙሉ አልሆነልኝም። ግን ደግሞ ተሽሎት ድጋሚ እንደምንሰራ ተስፋ አደርጋለሁ። እናንተ ሁላችሁ በያላችሁበት እንደየሃይማኖታችሁ ጸሎት እንድታደርጉለት አሳስባለሁ። እኔም ፈጣሪ አበርታ በሉኝ እስኪ ብቻዬን ትንሽ እየቻልኩት አይደለም ያለውን ነገር ጽናቱን እንዲሰራኝ ሁላችሁም እንግዲህ ጸሎት አድርጉልን። ጸሎት በጣም ያስፈልገናል። ሰሞኑን ብዙ ፈተናዎችን እየበዙብን ያለው የተለያዩ ሰዎች ይጠፋሉ፣ ቦታቸውም ደግሞ በእነዚህ ጉዳዮች ይበላሉ። ብዙ ነገር ነው እየገጠምን ያለውና ጸሎት እንድታደርጉልን አሳስባለሁ። ፕሮግራሜን እስከመጨረሻ ተከታተሉ። ዘላዬ እንዴት ነህ? እግዚአብሔር ይመስገን። እንዴት አለህ? ሰላም አለሁ ደህና ነኝ። እግዚአብሔር ይመስገን። ያው እግዚአብሔር ጠብቆኝ በጤና ዛሬ እናንተን ባመሰግን የከፈላችሁልኝን ያንን ሁሉ ዋጋ እግዚአብሔር ረድቶኝ ዛሬ ቆሜ እንደዚህ ላመሰግን በመቻሌ የእውነት እግዚአብሔር ስሙ ከፍ ይበል። የእውነት ይህን ያህል እኮ እኛ ለራሳችንም ብለን ነው ይህንን ነገር ያደረግነው፣ ለአንተ ብቻ ብለን ሳይሆን ነገኛ ላይ ችግር ቢደርስ አንተ እንደምትደርስልን እርግጠኞች ነን። ስለዚህ ለመልካም ነገር መተባበር ደግሞ ጥሩ እንደሆነ ቅዱስ ቃሉ ይናገራል። ለመልካም ነገር ተባበሩ ይላልና በእንደዚህ አይነት ክፉ ሰዓት ደግሞ መረዳዳት፣ አንዱ ለአንዱ ደግሞ መድረስ ያው ግዴታችን ነው። አንተ ላይ ግን በዛ ይሄ ነገር ባለፈውም እንደዚህ አይነት ነገር ተፈጥሮ ትዝ ይለኛል። አንዳንድ ነገሮችን እነዚህ የሆኑ ያመለጡ ሰዎች ነበሩ፣ ወደ ድመት እንትን የሚሉ ቤተሰቦች ምናምን የሆነ ነገር አድርገው እነሱን ለመከታተል ሞክሬ ነበር። እንደውም
ደብድበውኝ ነው ያመለጡኝ የነበሩት። ደበደቡኝ። የሆነ ላግዝ ገብቼ ነበር። ትክክል። እኔም በጣም አዝኛለሁ በዛ በተፈጠረው ክስተት። የእውነት በጣም የሚያሳዝን ክስተት። ያው በጣም መጥፎ ሰዎች ነበሩ። አሁን ደግሞ እንደዚህ አይነት ነገር ሲፈጠር ትንሽ ተደናግጠን ነበር። ያሁኑ ትንሽ ጫን ያለው ስለነበረ ደንግጠን ነበር። እስኪ እንዴት ነበር ያሳለፍከው? የነበረው ሁኔታ እንዴት ነው? ቦታው ላይ ሲነግሩኝ ጓደኞቼ የነበረው ነገር ያው ፍለጋው ላይ እኔ አልነበርኩም አጋጣሚ እና በጣም አስደንጋጭ ነገር ነበረ። ምንድነው የተከሰተው ነገር? እስኪ ንገረኝ ከመጀመሪያው ጀምረ። እሺ እንግዲህ ዛሬ አለፈና ለማውራት በቃ። ወቅቱ ላይ ግን በነበርንበት ጊዜ የሚያልፍ አይመስልም ነበር። የእውነቴን ነው የምልህ። ዛሬ ያ ሁሉ አልፎ ቁጭ ብለን እናወራለን ብዬ በፍጹም ጠብቄ አላውቅም። እንዳልከው ደግሞ እኔ ላይ ተደጋጋሚ ነገሮች እንደዚህ መተውብኛል። ከድመቱ ጀምሮ ሌሎችም ደግሞ እንደዚሁ የሚገርም ነገር ከእንደዚህ ስፒሪቹዋል ነገር ጋር በተያያዘ ስራዎቼ ብዙዎች ወደዛ ይሄዱብኛል እና የሚመጡት ኬዞች እኔ ጋር የሚያጋጥሙኝ ኬዞች ከዛ ጋር የተያያዙ ይሆኑብኛል። እኔ ደግሞ በእግዚአብሔር እምነት አለኝ። አሳፍሮኝ አያውቅም፣ ፈትኖኝ ያውቃል፣ ግን አሳፍሮኝ አያውቅም አውቃለሁኝ እና ያን እምነትም ስላለኝ መጋፈጡን ፈልገዋለሁ። ምክንያቱም በዚህ ቆሻሻ በሆነ በጥልቁ አሰራር በዚህ በሰይጣን መንፈስ ብዙዎች ለምድር በረከት መሆን የሚችሉ ሰዎች ሲፈተኑ ሳይ ያመኛል እንደ አንድ ግለሰብ። እነዛ ሰዎች ያንን ፈተና ቢያልፉት ለምድር በረከት እንደሆኑ ያዩዋቸውን ሰዎች ስላሉ ነው። ከዚህ እስራት ተላቀው ዛሬ ለብዙ ሺዎች የሥራ ዕድል መፍጠር የቻሉ የገቢ ምንጭ መሆን የቻሉ ሰዎችን በህይወቴ አይቻለሁ። እግዚአብሔር ያንን እንዳያድርጎኛል። ስለዚህ እኔ ደግሞ በህይወቴ ሁሉ ይሄንን ስመሰክር ነው የምኖረው። ስለዚህ ይሄ ስራን ደፍሬ ነው የምገባበት እንደዚህ መንፈሳዊ ነገሮችን ሳይ ማለት ነው። አፍዘውኝ እስከ መስረቅ ደርሰዋል። አጠቃላይ የክሩ ካሜራዎችን ጨምሮ ከዚህ በፊት ያጋጠሙኝ ነው የምነግርህ። ባሌ ወደ ድመት ይቀየራል ብላ ደግሞ የመጣችን ሴት ታሪክ እስከ መጨረሻው ለመጋፈጥ በሞከርኩበትም ራሴን ስቼ ጸበል እስክገባ ድረስ ቤተሰቦቼ ላይ ከፍ ያሉ ዛቻዎች እስኪደርሱ ድረስ እነዚህን ሁሉ አስተናግጃለሁ። በመጨረሻ ደግሞ እንግዲህ እኔ እናንተን የሚያገናኘን ይበልጥ ደግሞ ወንድምነትህን የሚያየውበት አንተ ብቻ አይደለም። እርግጥ ብዙዎችም እንደዚሁ በጽሁፍ ቁጥር ስፍር የሌለው ጽሁፍ መልእክት የሚልኩልኝ የሚጸልዩልኝ የሚያነቡልኝ ኢትዮጵያውያን እናቶች መኖራቸውንም አይቻለሁ። ከህፃናት ጀምሮ አንዳንድ ጊዜ እንደውም የኔን ፕሮግራሞች ለተመልካቾች የምንላለው ህፃናት ቢያዩት ማንመክራቸው ፕሮግራሞች አሉ። እነዛን ስለማስብ የእውነት ህፃናት ሁሉ ያዩኛል ወይ ብዬ እስክደነቅ ድረስ ከልጆች ጀምሮ የሚልኩልኝ ወላጆች አሉ። ከወላጆቻቸው ጋር ቤት ውስጥ ሆነው በእኔ ስም ሲጸልዩልኝ ያው ሁሉም ነገር አለፈና ለበጎ ሆነ። ፍቅራቸው ለኔ ያሳዩት ስሜት ያ ነው እንዳነባ የሚያደርገኝ እንጂ የደረሰብኝ ነገር እንደዛ አላስብም። እግዚአብሔር ፈቅዶ የትኞቹን ነገሮች እንደምጋፈጥ ስለማምን ያ አይደለም ያስለቅሰኝ። በቃ የሰው ፍቅር ግን የእውነት ያክማል። ካለህበት ስሜት ጎትቶ እንድትወጣ የሚያደርግ የሰው ፍቅር ነው። እስካሁን ድረስ እኔ እንደ ፈውስም አየዋለሁ። የሰው ፍቅር ተፈውሼ ማይቼበታለሁ በሰዎች ፍቅር እና እንዳልከው ተደጋጋሚ ነገሮች መተውብኛል። እግዚአብሔር ይመስገን። እግዚአብሔርን መንጭቆ አውጥቶኛል ከነዛ ከመጡብኝ ነገሮች ሁሉ። ያልከውን ደግሞ የመጨረሻውን የጅቡንም ጉዳይ ቀስ እያልኩኝ አብራራልሃለሁ። ሌሎች ጥያቄዎችም ካሉክ እየተቀበልኩ ማለት ነው። ይቅርታ ግን ተረጋጋና ውሃ ነገር ችግር የለም። ይቅርታ። ማስተዋል የቻልኩት ነገር ቢኖር በዚህ ሁሉ ጊዜያቶች ውስጥ ዘላለም የሚሉ ሰዎች በጣም ብዙ ነበሩ። ዘላለምን አድኑት፣ ዘላለም እንዴት ነው? አሁን ራሱ የሚጠይቁ ሰዎች አሉ። ምናልባት አሁን ያለህበትንም ሁኔታ ያላወቁ ወይም አሁን የተለቀቁትን ቪዲዮ ያላዩት ሰዎች ቢኖሩ ያው ይህንን ቪዲዮ እያዩ ይጽናናሉ ብዬ አስባለሁ። አሁን ካለህበት ሁኔታ አንጻር ማለት ነው። እና የሰው ፍቅር እንዳልከው መድኃኒት ነው። ፍቅር ደግሞ በጣም ትልቅ ነገር ነው። ታውቃለህ፣ ሁሉ ነገር ሞልቶ ገንዘብ ኖሮክ የምትበላው የምትጠጣው ኖሮክ ፍቅር ከሌለ ግን ሁሉ ከንቱ እንደሚሆን ቃሉ ይናገራል አይደለም? ፍቅር በጣም መሰረታዊ ነገር ነው። ለሰው ልጆች የሚያስፈልግ ነገር ነው። እኛ ከስራችን አንጻር ፍቅር እየጠፋ ነው እንላለን። ብዙ የምንሰራቸው አስጨናቂ ነገሮች አሉ። ሰዎች አንዳንዴ ኮሜንት ላይ አያለው አገራችን በቃ እንደዚህ ሆነች ይላል፣ ተስፋ ይቆርጣሉ። ሳይሆን ብዙ ጊዜ አይተህ ከሆነ ክፉ ነገር ይገናል።
ከመልካም ነገር ይልቅ ክፉ ነው የሚጎላው። አንድ ወተት ላይ ጥቁር ነገር ሲገባ የምታየው ጥቁሩን ነው እንጂ ጥሩዎቹ እንደሚበዙም ያው በዚሁ አጋጣሚ በትንሹ እኛ ለማየት ሞክረናል። እስኪ ያቺ ሴትዮ እንዴት ነበር ያስነካችክ ያለውን ነገር ካሜራማኖችህን ወንድሞችህን እና ጠይቄ ነበርና ትንሽ ግራ ገባኝና ምናልባት ሌሎችም ልጆች በእንደዚህ አይነት ሁኔታ ውስጥ የሚያልፉ ከሆኑ ጥንቃቄ እንዲያደርጉ በማለት እስኪ ይሄ ነገር እንዴት እንደዛ ልትሆን እንደቻልክ ንገረኝ እስኪ። እሺ እንግዲህ ይሄ ብዙ መዘዝ ይዞብኝ የመጣው ጉዳይ የጀመረው ጅማሬ የሆነው አንዲት ባለ ታሪክ ነበረች። መጀመሪያ ላይ ጎረቤት ይፈጸም የነበረውን ነገር ታይ ስለነበረ ስላስደነገጣትም ያየችው ነገር ትንሽ ከተፈጥሮ ውጪ ነው ብላ ስላመነች የተወሰነች ቪዲዮ ቀርጻ አገኘች። ቪዲዮ ላይ እኛ ከዚህ በፊት በአፈ ታሪክ ሰው ወደ ጅብነት ይቀየራል የሚሉ ነገሮችን በአፈ ታሪክ ደረጃ በተረት ደረጃ እንሰማ ነበርና ያንን ማሳየት የሚችል ቪዲዮ ነበር የደረሰኝ። ግን ደግሞ ያን ጊዜ በጣም አይምሮዬ ማልዋሽ ነገር ተወጣጥሮ ነበር፣ ተጨንቄ ነበር። እውነት በተረት የሰማሁትን ነገር ባይኔ ያየሁት የሚል ነገር ውስጤ ላይ ነበር። ከዛ ያን ቪዲዮ ተቀበልናትና የልጁን እናት ማግኘት ነበረብን። የልጁን እናት አገኘናቸው። ስናገኛቸው በጣም ጭንቀት ውስጥ ነበሩ፣ መከራ ውስጥ ነበሩ። ለማን እንደሚናገሩት ግራ ገብቷቸው ነበር። ሌሊት ይጮህባቸዋል፣ ይደበድባቸው ይይዛቸዋል። ቤት ውስጥ እንደ ጅብ ያጓራል፣ ይንፈራፈራል። እነዚህ ነገሮች ውስጣቸው ውስጥ የተጠራቀመ ቁጭት ስሜት ይዞባቸው ነበር አለ ውስጣቸው። አግኝተን ልናግዛቸው እንደሆነ ስንነግራቸው በጣም ነው የእውነቴን ነው የምነግርህ። እናት ያለው ሰው ሊረዳው የሚችል እፎይታ ነው ያየሁት እሳቸው ላይ ማለት ነው። ከዛ ከሄዱ ላይ አወራን። ቤት ውስጥ ካሜራ ማድረግ እንዳለብን ነገርናቸው። ያቺ ጠቋሚያችን የላከችልንን ቪዲዮ የሚያረጋግጥ ነገር ካሜራ ከገጠመን በኋላ ቤት ውስጥ ማየት ጀመር። ይፈራፈራል፣ ቤት ውስጥ እንደ ጅብ ይጓዛል፣ በእግሮቹንና እጁን በመጠቀም መሬት ላይ ይጓዛል። እናትየውን በተደጋጋሚ ሲያስጨንቃት እናያለን። ውጭ ወጥቶ ደግሞ አፈር በአፈር ሆኖ ለብሶ ቤት ውስጥ ይመጣል። እነዚህን ሁሉ ካሜራችን ውስጥ አየን። ስለዚህ ውጪ ደግሞ ይሄድበታል የተባለው ቦታ የት ነው የሚለውን ስናጣራ አመድ የሚደፋበት ቦታ ላይ እንደሚንከባለል ምናምን አየን። ስለዚህ እኚህ እናትም እረፍት እንዲያገኙ ልጃቸውን ከዚህ እስራት ነፃ እንዲወጣ ነበር እኛ ትግላችን የነበረው። ለካ ምንድነው የሆነው መጨረሻ ላይ ይሄ ልጅ እዚህ ነገር ውስጥ እንዲገባ ያደረገችው ከጀርባ አንዲት ሴት አለች። እሷ ላይ ደረስንባት። ግን ከሷ ጋር ንግግሮቻችን ልንግባባ አልቻልንም። እሷ ዛቻ ነው በየቀኑ አንተንም ሳይቀር ጅብ አደርጋለሁ የሚል ዛቻዎችን በየቀኑ ታደርግብኝ ነበር። ያገኘኋት ቀን እንደውም የተላለፈ ቪዲዮ አለ በሚዲያዬ ላይ። ያገኘኋት ቀን ምን አደረገችኝ? እያወራኋት ነበር እኔ ማስታውሰው። ከዛ ማጨብጨብ ጀመረች። ምን ሆነሽ ነው የምታጨበጭቢው ብዬ ጠየኳት። ይሄንን ከጠየቅኩ በኋላ ግን ኢሚዲየትሊ እኔ ማጨብጨብ ነው የጀመርኩት። ተከተላት አንተ ማጨበጨብ? በትክክል እሷ ወዴት እንደሄደች አላውቅም። እያጨበጨብኩኝ ወደ መኪና የተመለስኩ። እያጨበጨብኩ መኪና ስመለስ ክሩ ተበታትኖ የነበረው ክሩ የኔን ምክንያቱም አልወደኩም ምንም አልሆንኩም። ቀጥ ብዬ ነው ስመጣ ያዩት፣ ግን እጄ እያጨበጨብኩ ነው። ግራ ገብቷቸዋል። ስለዚህ ከነበሩበት ቦታ ተሰብስበው ሲመጡ እያጨበጨብኩ ነው። መኪና ውስጥ አስገቡኝ። ራሴን የተወሰነ አላውቅም ነበር። ከዛ ነቃውኝ። ስለዚህ እቺ ሴት የእውነትም የሆነ ፓወር አላት ማለት ነው የሚለው ነገር ተገለጠልን። ጥያቄዎች አላስደሰታትም ማለት ነው። ያን ጥያቄዎች እንድትጠይቃ ስላልፈለገች ነው እንደዛ ያደረገች። ትክክል። መጀመሪያ እኔ ለስራ ብዬ ነው የቀጠርኳት። ስራ እንሰራለን ብዬ ቀጥሬያት ነው ላወጣጣት የሞከርኩት። ስለዚህ ደግሞ ፊት ለፊት ነገርኳት መጨረሻ ላይ ካገኘኋት አይቀር ብዬ ማለት ነው። ያኔ ነው ተለዋወጠች፣ እኔንም ለወጠችኝ፣ ወደዛ ተለያየን። ስለዚህ እቺ ሴት የሆነ መንፈሳዊ አቅም አላት ማለት ነው። ከዚህ በኋላ የሚኖሩን አካሄዶቻችንን ያንን መሰረት ያደረገ ነው ብለን ወሰን እንዳጠቃላይ። ስለዚህ አባቶችም አወራን፣ በተወሰነ መልኩ ተዘጋጀንና አንድ ጊዜ አገኘናት። ስናገኛት በሁለተኛው ግንኙነታችን ምንድነው ያልተጠበቀ ነገር ጠየቀች። ቅማልና በቁጥር ቅማሎቹን ጠርታና የብብት ጸጉር ይዛቸው ነው የሱን እፈተዋለሁ ከዛ አለች። ይሄ ለኛ የሚዋጣ አልነበረም በጭራሽ። ልንቀበለው አልቻልንም። ለሷ ታዛዥ መሆን አልፈለግንም። በእግዚአብሔር ላይ ያለኝን በዳንኩበት በክርስቶስ ላይ ያለኝን እምነት አውቃለሁ እኔ። ስለዚህ ለዚህ ለቆሻሻ ነገር መተባበር ፍላጎት አልነበረኝም።
ይሄንን እያልኳት እያለ ምን ሆነ? በሁለተኛው ቀጠሯችን ላይ በጣም ጭቅጭቅ በዛ በሁለታችን መሃል። እኔም ስሜታዊ እየሆንኩ መጣሁኝ። አሁን ካለፈ በኋላ ሳጤ ነው ስሜታዊ ነበርኩ። ትንሽ ቶለሬት ማድረግ የሚገባኝ ስሜት ነበር። በዚህ እየተከራከርን እገስጻት ነበረ። ማለት አምላኬን ስለማቀው ጌታዬን ስለማቀው በጌታ በኢየሱስ ክርስቶስ ስም እያልኩ ገስጽ ነበር። አንተም ቢሆን በጌታ በኢየሱስ ክርስቶስ በአራት እግር እንድትሄድ አደረግሃለሁ። ግን መሀል ላይ ምን አደረገችብኝ? የሆነ ነገር እንትን ብለን ከዛ በኋላ ያለውን ነገር ቪዲዮ ላይ ነው እንጂ ያየሁት ብዙ ማቀው ነገር አልሆነም ማለት ነው። ግን እዚች ጋር ማስተዋል እኔ በዚህ አጋጣሚ አንተም ተመልካቾች እኔንም የሚያውቁኝ የሚወዱኝም ኢትዮጵያና ኤርትራውያን በዚህ አጋጣሚ ማወቅ አለባቸው ብዬ ማምነው መጽሐፍ ቅዱስም ላይ ሐዋርያት አጋንንት አልወጣም አልጮህም ብሏቸው ወደ ክርስቶስ መጥተው ክርስቶስ ያንን አጋንንት ካስጮኸ በኋላ እነሱ ያላወጡበትን ምክንያት ነግሯቸው ነበር። መጾምና መጸለይ እንግዲህ ማለት በመጾምና በመጸለይ ራሳቸውን መንፈሳዊ አቅማቸውን ማሳደግ እንደሚገባቸው ክርስቶስ ነግሯቸዋል። እንግዲህ አስቡ ወይ አንድ የናዝሬት ነዋሪ ወይ የቤተልሔም ነዋሪ ስለሆነ ሰው አይደለም እየነገርኩ ያለሁት። ከክርስቶስ ጋር ተራራ ላይ ወጥተው ስብከትን የሰሙ በባህር አብረውት የተጓዙ ሐዋርያቶቹ ናቸው የምነግርህ። አጋንንት ተፈትኗቸው አልወጣም አጋንንት የያዘውን ሰው ለማስወጣት አጋንንትን ለማባረር ባደረጉት ጥረት አቅም ሲያጡ አይተናል አይደለም። ነገር ግን ክርስቶስ ያንን አጋንንት ሰይጣንን ካባረረ በኋላ ለነሱ ምንድነው ያላቸው? በመጾምና በመጸለይ አቅማቸውን ማሳደግ እንደሚችሉ ነግሯቸዋል። ስለዚህ እዛ ቪዲዮም ላይ ያያችሁት ነገር ልብ ልትሉት የሚገባው የኔ አምላክ የኔ ክርስቶስ ያንን ሰይጣን ማንበርከክ አቅቶት አይደለም የሱን ስም ስጠራ ያ ነገር ሊሆንብኝ የቻለው። በመጽሐፍ ቅዱሱ ክፍል ላይ እንዳየነው በእኔ በኩል የቀረ ነገር ስለነበረ ነው። ይሄንን አሁንም ቢሆን ምክንያቱም ያምላክ ነገር ነበር። አዎ በትክክል እኔም እሱን ነበር የገለጽኩት። ምክንያቱም ሟርትና ጥንቆላ ድግምት በእኛ ላይ አይሰራም። ስንወጣ ግን እምነት ሊጎለን ይችላል። እንዳልከው ሳንጸብ ስሜታዊ ሆነን ጀስት ስራውን ለመስራት ብቻ ተነሳስተን አንተ ወጣው ይሄ ቀናነት ብቻ እንጂ በእምነት ኖሮ ይሄንን ነገር እንደምታደርገው ተማምነህ አልነበረም የወጣው። ስለዚህ እምነት ደግሞ ሳይኖርህ ምንም ነገር ማድረግ አትችልም። ሌላም ቦታ ላይ እኮ ሐዋርያቶች አጋንንት ሲያስወጡ አይቶ አንደኛው እነ ሐዋርያት በሚሉት በኢየሱስ ስም እነ ጳውሎስ በሚሉት ውጣ ሲሉት አንተ ማነህ ብለው የሆነ ቦታ ላይ ቡጭቅጭቅ እንዳደረገው አጋንንቱ ይናገራል አንድ ሰው ማለት ነውና እምነት ሳይኖርህ ወጥተህ የምታደርገው ነገር ምንም ይሄ አቅም ሊኖረው አይችልም። ስለዚህ ለተመልካቾችም እየገለጽኩ የነበርኩት እምነት ጎሎት ነው እንጂ እውነት ዘላለም እንደዚህ ሊሆንም አይችልም ነበር። ይሄንንም ስም ሲጠራ በእምነት ስላልጠራው ነው እንጂ ቢጠራ ኑሮ ሊቋቋሙ አይችልም ነበር እያልኩ ነበር። የሆነ ሆኖ ግን ተፈጠረ። ከተፈጠረ በኋላም ደግሞ እግዚአብሔር ምህረት አድርጎልሃል። እነዛን ሁሉ ቀናቶች ውጪ ነበርክ። እንዴት ነበረ? ምግብ እንዴት በላህ? እንዴት ጠጣ? ቤተሰብ እዚህ ተጨንቆ ነበረ። ከተማው ታምሶ ነበር በቃ በአጠቃላይና አንተ ግን እዛ ጫካ ውስጥ ነበርክ። ምንድነው እዛ የተፈጠረው ነገር? እስኪ ንገረኝ። እሱን ነው በጣም ማወቅ የፈለኩት። የሚገርም ነው። እንደዛ እንግዲህ አሁን ህግ የያዘው ጉዳይ ስለሆነ ብዙም ዝርዝር አላወራም እንጂ ካሜራማኔም የተወሰነ አስተዋጽኦ እንዳለው እዚህ ጉዳይ ላይ ማወቅ ችያለሁ። ኦኬ የሱ እጅ አለበት ነው? አዎ። አሁን ግን እርግጠኛ ሆኖ መናገር የማይቻለው ተገዶ ነው ወይስ ፈቅዶ ነው? እኔ ላይስ ምን ምክንያቱም እንደ ወንድሜ ማየው ነው። ብዙ ነገሮች እኮ የሚገርመው ካሜራማንህን አናግሬዋለሁ በዝርዝር እኮ እየጠየቅኩት ነበር። ከዛ በኋላ ጠፍቷል። እንግዲህ የለም እኛም በቻልነው መጠን ልናገኘው እየሞከርን ነው። የሚገርምህ ነገር ካንተ ጋር በእንደዛ አይነት መልኩ አወራ እንጂ እኔን የዛን ጊዜ ሌሊት ላይ ምን ሆኛለሁ መሰለ? ከዛ በኋላ ከካሜራው ከወጣው በኋላ ጫካ ውስጥ ነው የገባሁት። ጫካ ውስጥ ገብቼ ያገኙኝ ሰዎች ሲነግሩኝ ምንድነው ያሉኝ? ሌሊት ማታ ላይ ነው እንደ ጅብ መሬት እየቆፈርኩ ምናምን ያገኙ ወደ ቤታቸው እየገቡ የነበሩ ልጆች ማለት ነው። ወጣቶች ናቸው። እግዚአብሔር ያክብራቸው። የእውነት እነሱ ባለውለታዎቼ ናቸው። እኔም አመስግኛቸዋለሁ። ወደ ቤት እየገቡ እያለ ያዩኛል። እንግዲህ አሁን ዘመኑ ደግሞ በሞባይል ያየውን ነገር የመቅረጽ ምናምን ልምድ አለ አይደል? ግማሾቹ ስልካቸውን አውጥተው ቀርጸዋል በወቅቱ የነበረውን ነገር ማለት ነው። ከዛ እኔም ልተናኮሳቸው እንደሞከርኩ አጫውተውኛል። በጣም እንደሚያስፈራ አውሬ ልተናኮሳቸው ሞክሬ
ሸሽተው ምን ብለው ነገር ግን ጥለው ሊሄዱ አይታል። እግዚአብሔር እንትኑን ጠባቂንም ነው ያስቀመጠልኝ። ፈተና ውስጥም ስገባ ከዛ ፈተና ውስጥ ማለት እስከ መጨረሻው የሚያጠፋኝ ነገር እንዳይኖር ጠባቂ ማስቀምጦልኝ ነበር። እነዚህ ልጆች እኔ ያመንኩት ያን ነው። እግዚአብሔር እኔ እንድጠበቅ ያመጣቸው ምክንያት ሆኖ የመጡ ልጆች ናቸውና አዩኝ። ምን ማድረግ አለብን የሚለውን ነገር አወሩ። ሲነግሩኝ እዛ በደንብ ለመያዝ ሞከሩ። አንደኛው ቤቱ ቅርብ ስለነበር እዛው አካባቢ ወደ እነሱ ቤት ነው የወሰዱኝ። ልብስ ተበላሽቷል። ላይ የነበረው ልብስ በጣም በአስቸጋሪ ሁኔታ ውስጥ ነው የነበርኩት። ቤት ወሰዱኝ። ለማረጋጋት ሞከሩ። ከዛ የተወሰኑ ጊዜያትን እኔ ማስተዋል ላይ ስላልነበርኩኝ ለማጸበል ሞከሩ። ምን አሉ? ስልክ ይጠይቁኝ ነበር ሲነግሩኝ በተደጋጋሚ። ኋላ ላይ ግን እየነቃው ትንሽ ስመጣ እንዳልኩ ወንድሜ ነው ብዬ ስለማምን ከጓደኝነት ያለፈን እኔና እሱ ግን አውቃለሁ፣ በደንብ አውቃለሁ። ብዙ ጉድጓዶችን አብረን ገብተናል፣ ብዙ ተራሮችን አብረን ወጥተናል። ያን ስለማምን ቀድሜ የሰጠሁት የእናቴንም ስልክ አይደለም፣ የቤተሰቦቼን ስልክ አይደለም፣ የዚህ ወንድሜን ስልክ ነው የሰጠሁት። ምንድን ነው ያላቸው? ያዙት፣ ለሌላ ሰው ግን እንዳትደውሉ፣ እኔ እመጣለሁ ማለት ሌላ ሰው እንዲያገኘኝ አልፈለገም። ሌላ ሰው እንዲያገኘኝ አልፈለገም። ምክንያቱም የሚወጣ ሚስጥር አለ። ገብቶሃል አይደለ አላቸው። እነሱም ግራ ተጋቡ። ምክንያቱም የጠፋን ሰው ይሄን ሰው አግኝተናል ብሎ ሲነገር ሮጦ ይመጣል ብሎ ሲያስቡ፣ ተሯሩጦ ወይኔ ወንድሜን ብሎ ይመጣል ብሎ ሲያስቡ ይሄን አይነት ምን ላይ ሲያገኙ ደነገጡ። እነሱ ያስደነግጣል። እኔ ራሴውን እንደ አዲስ እየደነገጥኩኝ ነው። በዚህ ነው ያልክ ክደት የደረሰባል መሰለኝ። በጣም ከባድ ነው። ከዛ እንደዛ አሉ። ትንሽ መጠበቅ እንዳለባቸው ተስማሙ። እኔም ጤንነቴ ትንሽ እስኪስተካከል ኋላ ላይ ጤንነቴ ትንሽ መለስ ሲል ምን አሉ? ሌላ ስልክ እንትን አልኳቸው። የሌሎች ክሩዎችን ፕሮዲውሰሬም ነበር የዳይሬክተሬንም የተለያየ ሰው ስልክንም ሰጠዋቸው። ኋላ ላይ እናቴ እንደምትመጣ ላገኙ ልጆች አንደኛው ቤቱ ላስቀመጠኝ ልጅ እናቴን ይዘው እንደሚመጡ ነግረውታል። ከዛ በፊት ግን ምን አድርገዋል? በሌላ ሰው ልብሴን እኔን ላኩልኝ። ምክንያቱም የነበርኩበት የተበላሸ ነበር ምናምን አጠቃላይ ነገሩ። ስለዚህ በሌላ ሰው ልብስ መጣልኝ። እዛ ያ ሰው ቁጭ ብሎ ጠበቀ እናቴ። መጨረሻ ላይ እግዚአብሔር እንግዲህ ፈቅዶ ለኔ ብዙ ዋጋ የከፈለችው ለኔ መከራዋን እያየች ያለችው እናቴ መጣች። ከሷም ጋር ተገናኘው። ከጠፋው በኋላ በትንሹም ቢሆን ብዙ ነገሮች ስለማላስታውስ የተነገረኝ ስለሆነ ላወራህ የምችለው በእንደዚህ አይነት መልኩ ነበር ያሳለፍኩት። በጣም የሚገርምም የፈጣሪንም ቸርነት ያየንበት ታሪክ ነበርና በዚህ ያህል ልክ ደግሞ ከጀርባ ሲወጣ ምክንያቱ አልታወቀም። እስካሁን ካሜራማኑ ይሄን ያደረገበት ግን እኛ አሁን እንትን ማብራሪያ አንሰጥም። የህግ ሂደት ላይ ስለሆነ ምናልባት የፍትህ ሂደቱን ሊያዛባ ይችላል፣ ተጽዕኖ ሊፈጥር ይችላል ተብሎ ስለሚታሰብም በእንደዛ በህግ በኩል ትንሽ ላዘግየው ብዬ ነው እንጂ እኛ ህግ ይዞታል ጉዳዩ የት ገባ። ምክንያቱም አንዳንድ ንብረቶችም ነበሩ ውስጥ የነበሩ ነገሮች። ዋነኝነት ደግሞ ስለ ንብረቱ ነው እንጂ መጠየቅ የምትችሉት ይሄ መንፈሳዊ ጉዳይ እንደመሆኑ መጠን እንደዚህ ያስደረገኝ ብለህ በህግ ልትከሰው አትችልም። ግን ያው ይዞ በወቅቱ ተሰበረ ያለኝም እቃዎች ነበሩ፣ ሌሎችም እቃዎች እሱ ጋር እንደነበሩ አውቃለሁ። ጠበቃችን ዝርዝር ነገሮችን አውጥቷል። ማለት በምን ጉዳዮች ልንጠይቀው እንደምንችል፣ ምን ጉዳዮች ያስጠይቁታል፣ ምን ጉዳዮች አያስጠይቁትም፣ ኃላፊነቶቹ የቱ ናቸው፣ የቱኞቹ ኃላፊነቶቹ አይደሉም የሚለውን ጠበቃችን ጥሩ እግዚአብሔር የባረከው ቆንጆ የሆነ ዕውቀት ያለው ጠበቃ አለን። እሱ ዝርዝር ነገሮችን ማታ ላይ አካፍሎኛል። ትናንት ማታ ትንሽ እኔም ማረፍ ስላለብኝ አሁን ወደ ስራ እየገባው ስለሆነ ትንሽ ጊዜ ማረፍ ስላለብኝ ጠበቃው ብዙም ሊጫነኝ አልፈለገም እንጂ ዝርዝር ነገሮችን አውጥቷል። እሱን አቅርበው እስከዛለስ ሌላው ነገር ግን ከሱም ጋር ልታወራ ትችላለህ። አይ ይበቃኛል። እኔም እኮ ዛሬ አመጣጤም ያው እንኳን ፈጣሪ ያተረፈህ የሚሉን ካንተ ጋር የደስታ ጊዜ ለማሳለፍ ለተመልካቾችም ምስጋናህን እንድታስተላልፍ እኔም ደግሞ ሲጨነቁልህ ለነበሩ ሰዎች ያውቅና ለመስጠት ያህል ነው እዚህ የመጣሁት። እውነት ነው። እግዚአብሔር ያክብርልኝ። የእውነት ቅድም እንዳልኩክ ለኔ ዛሬ ቆሜ እንደዚህ በድል ማመስገን መቻሌ ድርብ ድል ነው ለኔ። እግዚአብሔር ይህን ድል ሲሰጠኝ ወገኖች እንዳሉኝ ማሳይቶኝ እነዛንም ወገኖች ደግሞ እንዳመሰግን ቆሜ እንዳመሰግን ማሽሎኛልና
በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን እኔ በጠፋሁባቸው ጊዜያት ውስጥ ተጨንቃችሁ በተለያየ መልኩ ሐሳባችሁን ስታጋሩኝ ነበረ። ከልጆቻችሁ ጋር እየጸለያችሁ ቪዲዮ ይላካችሁልኝ፣ እያለቀሳችሁ ቪዲዮ ይላካችሁልኝ ብዙዎች ናችሁ። ስማችሁን ብጠራ አይበቃም ሰዓቱ። ሁላችሁንም እግዚአብሔር ያክብርልኝ። እንግዲህ የምችለው ደግሞ ከዚህ በኋላ እግዚአብሔር በሰጠኝ በዚህ ጥበብ ብዙ ነገሮችን እየገለጠን ከዚህም በኋላ አብረን ምን ቆይ መሆኑን በዛም ደግሞ የእናንተንም ፍቅር መካስ እንደምፈልግ በዚህ አጋጣሚ መግለጽ ወዳለሁ። ወዳችኋለሁ። የእውነቴን ነው። በጣም ወዳችኋለሁ። እናንተም ሚዲያዎች ደግሞ ወርቀ ዘቦንን ጨምሮ ሌሎችም ያንተም ጓደኞች በአንተ በኩል ያገኘኋቸው ብዙ አሉ እና ስራዬ ብለው ተጨንቀው ሌሎች ፕሮግራሞቻቸውን አጥተው በዚህ ሰዓት ጊዜ ምን ያህል ውድ እንደሆነ አውቃለሁ። እኔ ስራው ላይ ስላለሁኝ አንተ ስለኔ ተጨንቀ የለቀቃቸው ቪዲዮዎች ላይ ልትለቃቸው የሚገቡ ፕሮግራሞች እንዳሉ አውቃለሁ። ምክንያቱም እኛ ፕሮግራም ስንሰራ የወር የሁለት ወር ነው እቅድ የምናስገባው የምንጽፈው የምናስቀምጠው እና እነዛን አዛብተህ ስለኔ ተሰምቶክ ስለኔ ተጨንቀህ እነዛን ፕሮግራሞችንም ስለሰራክ የእውነት እግዚአብሔር ያክብርልኝ። አመሰግናለሁ በጣም። እሺ አሜን። በላይ እኔ ደግሞ ያው በተመልካቾች ስም በወርቀ ዘቦ ሚዲያ ስም ኬክ አምጥቼልሃለሁ። እሱን ኬክ እንግዲህ አብረን ቆርሰን እንለያያለን ማለት ነው። መልካም ጾም ይደማ።